ሰላም እንዴት ናችሁ? ዜናዎቻችንን ይዘን ቀርበናል። መጀመሪያ ግን አርዕስቶቹ አብራችሁን ቆዩ። ለአድናቆት ብለው ለኤአይ የሰገዱ ሰዎች አምላካቸውን ረሱ። ቀጣይ ራሳቸውን ይረሳሉ። በድሉ የሚባል ጓደኛዋን ስም አቆላምጣለሁ ብላ የባለጌ ቃል ተናገረች። እንግዲህ በድሉ የምትባሉ ሰዎች አሳዝነ ሁል ጊዜ ፍቅረኛውን በሜካፕ ሲመለከተው የነበረው ወጣት በአጋጣሚ ያለ ሜካፕ ስትመጣ አንቺ አይደለሽም አላት። በአዲስ አበባ በተለያዩ ቦታዎች ላይ ለ3 ቀን ጠፍቶ የነበረው መብራት ዛሬ ሌሊት ላይ በርቶ ሄደ። ሴቶች እንኳን ደስ አላችሁ። እንጨት የሚል ቀልዳቸውን አጠራቅመው ለማገዶነት አቀረቡት። አልጋ ላይ ሲሆን አልቆምለት እያለ የተቸገረው ህልም በሚስቱ ቅስቀሳ ቆመለት። ጀማሪ ቃሚዎች በምርቃና ጥርሳቸውን ነቀሉት። የሚገርም እኮ። ይህን ተከትሎ እንግዲህ ጥርሳቸውን ለመንቀል ሲታገሉ በስቲክኒ ድዳቸውን ወግተውታል ተብሏል። ድዳ አርቲፊሻል ዳሌ በተለያዩ ሴቶች ላይ የታየ መሆኑን አስመልክቶ የዳሌ ተመልካቾች ቁጥር ቀንሷል ተብሏል። አካላዊ ቅንጫሬ የደረሰባቸው ሰዎች አትክልት ተመገቡ። የአእምሮ ቅንጫሬ የደረሰባቸው ሰዎች አማኑኤል ግቡ። ከሜክሲኮ ተነስቶ ወደ መገናኛ እየሄደ ያለ አንድ ራይድ 22 ላይ ሲደርስ ሊፍት ሰጠ። ምን ጠብቃችሁ ነበረ? የዕለቱ ዜናዎች እነዚህ ነበሩ። ቀጣይ አግኝተን እንገናኝ።